ሰላም ሰላም ውድ የአሲንቆ ተከታታዮች እንዴት ናችሁ? ዛሬ ደግሞ በአምባሰል ቅኝት መጥተናል። አምባሰል ምንድን ነው? ዛሬ የምናየው በአብዛኛው በዋነኝነት አምባሰል ሜጀርን ነው። ስለዚህ ትዝታ ክፍልን ጨርሰናል ማለት ነው። አሁን ደግሞ በአዲስ መልክ እንደ ትዝታው አሁንም ትዝታ የእጅ ማፍታቻ እንደሰራ ነው ሁሉ አሁን ደግሞ አምባሰል ከምንነቱ አንስተን እስከ ጣት ልምምድ ድረስ እናያለን። በዛውም ቅኝቱን እንዴት እንደምንለይ ምናምን እናያለን ማለት ነው። ስለዚህ ከባለፈው ስንነሳ ትዝታ ቅኝትን በባለፈው ቪዲዮ አሳይቻችኋለሁ እንዴት እንደምንቃኝ እንዲህ እንደነበር አምባሰል ለማለት በቃ እቺ ሰርዷ የመገዝገዣው አንደኛ ከሆነ ሁለተኛው ይሄ ድምጽ ከሆነ ሶስተኛው በግማሽ ማድረግ በቃ በግማሽ ከዛ ዲፍረንሱን ነው። አሁን ትዝታ እንደዚህ ነበር። ከዛ እቺን በግማሽ ሳጠብቃት ያት ከዛ እንጫወታለን። ያን አምባሰል ይባላል። ስለዚህ በዋነኝነት አምባሰል እንዲህ ከሆነ ባለፉት ትዝታ ላይ ያሳየሁትን ጣት ማለማመጃ እዚህ ላይ መስራት ነው። ስለዚህ አሁን አምባሰል የሚታወቀው እስኪሄዱ በዚህ ነው። በዋነኝነት መያዝ ያለባቸው ይህን ድምፅ ነው ማለት ነው። ማይነር ሲሆን ትንሽ ነው ለየት የሚለው እንደዚህ እንደነበረ አምስተኛውን ጣት በግማሽ መቀነስ፣ ሁለተኛው ጣታችን በግማሽ መቀነስ። ዲፍረንሱን ስሙት። ሜጀር ሲሆን ሜጀር ላይ ምን ሜጀር ላይ መዝሙሮች አሉ። የነ አቤል አሉ፣ የቀዳሚ ጸጋ አለ። ከዛም በኋላ የሁሉ የነ ይልማ ራሱ አሉ፣ ዘለሰኛዎችም አሉ በዛ ላይ አምባሰል ሜጀር ላይ። ከዛ ሲቀጥል እንዲህ የምናውቃቸው መዝሙሮችም አሉ። ግን በዋነኝነት አምባሰልን በደንብ ጣታችሁ የምታጠናክሩበት ከዜማው ይልቅ መጀመሪያ ጣታችሁ የምታለማምዱበት ነው የሚቀድመው ከመዝሙሩ ከመግባታችሁ በፊት ማለት ነው። እጃችሁ በጣም እንዲህ እስኪርገበገብ ድረስ ማለት ነው። ይሄ ማይፈቱት አብዛኛውን ሰዓት እቺኛዋ ጣትና አራተኛዋ ጣትና አምስተኛዋ ጣት ማለት ነው ለቅኝቱ ማለት ነው። ወይ ደግሞ ሶስተኛ ጣትና አራተኛ ጣት አይፈቱም በአብዛኛው ጊዜ ስትጫወቱ። ወይ አንድና ሁለት ያምሩና ሶስትና አራት የሆነ ትንሽ ወይ ወደኋላ ዘግየት የማለት ባህሪ ምናምን ያሳያል። ስለዚህ እናንተ ምን ማድረግ ነው ያለባችሁ? ሁልጊዜ መሰንቋችሁ ቢያንስ ለ30 ደቂቃ ጥርት ያለ እስኪመጣላችሁ ድረስ ጣታችሁን በደንብ ማፍታታት ማለት ነው። ከዛ ጣታችሁ ሲፍታታ ራሱ የሚነካው ቦታ ተቹ ራሱ አሪፍ ነው። ለምሳሌ ላሳያችሁ።
የሚመጣው ከምንድን ነው? ጣት በደንብ ከማለማመድ ነው። እና በዚህ አጋጣሚ መሰንቋችሁ መመክራችሁ ሁል ጊዜ ጣታችሁ ላይ ፎከስ ብታደርጉ፣ ከዛ ዜማ ይመጣል። ሪትም ቀስ እያለ ይመጣል። አሳያችኋለሁ በቀጣይ ቪዲዮ ዜማ አምባሰል ላይ እንዴት እንደሆነ፣ በዋነኝነት ደግሞ ጣታችሁን እንዴት ማለማመድ እንዳለባችሁ። ከዛ በኋላ ደግሞ ሌላ በዋነኝነት በቃ ለቢግነር እና ለአድቫንስድ የሚሆን አሳያችኋለሁ። ከዛ ከቢግነር እስከ አድቫንስድ ያለውን ኢንተርሚዲየትም አሳያችኋለሁ በመሃል። ብቻ እናንተ በደንብ በርታችሁ መሰንቆ ላይ መስራት ነው። በዚሁ አጋጣሚ ደግሞ መሰንቆን መማር ለምትፈልጉ ሰዎች በዋትሳፕም ቁጥሬ ማውራት ትችላላችሁ። ቁጥሩን ከስራ አስቀምጥላችኋለሁ። በዛ መሰረት መማር ትችላላችሁ የደወላችሁ ማለት ነው። አብዛኛውን ጊዜ ያው መሰንቆ ብዙ ጊዜ አስቸጋሪ ነው፣ ግን እናንተ ትጋትና ጥረት ካላችሁ ለመማር ዝግጁ ከሆናችሁ እኔ ለእናንተ ፈቃደኛ ነኝ ማለት ነው። ስለዚህ ወደ ትምህርቱ ስንመለስ አምባሰል እንዲካየን አምባሰል የሚታወቅበት አሁን በመዝሙርም አለ፣ ግን አምባሰል የሚታወቅበት በምንድን ነው? በዘፈኑም አለ። ስለዚህ እስኪ የኢትዮጵያን ቅኝት እስከተባለ ድረስ ቅኝቶቹን በደንብ ለይተን ማወቅ ምናምን አለብን ማለት ነው። ስለዚህ አምባሰልን ቅኝት ምን ላይ ነው ፎከስ ማድረግ ያለብን፣ ምን ላይ ነው ምናምን የሚለውን አሁን እናያለን ማለት ነው። ስለዚህ ቅኝቱን በደንብ ከቃኘን በኋላ አሁን ለዘማሪያን እኔ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ስለሆንኩ ዝማሬ ላይ በአብዛኛው ማገልገለው ዝማሬ ነው። ግን ያው ከሁለቱም የተሳለ ሰው መሆን ጥሩ ነው። ዝማሬውን ላይም በዛ ላይ ደግሞ የስኬሎቹ ላይ ለጣትን ለመለማመድ እንደዛን ነገሮች ብትሰሩ ለእናንተ አድቫይዝ አደርጋችኋለሁ ማለት ነው። ስለዚህ አሁን መዝሙር አሁን አምባሰል ላይ ያሉትን መዝሙሮች መጫወት ሞገድ ሲመታኝ ማዕበሉ አሁን መጫወት እንችላለን። በዚህ መዝሙር አምባሰል ሜጀር የሚያስችላቸው ሞገድ ሲመታ የማበሉ። ስለዚህ አምባሰሌ ነው ማለት ነው። በዚህ ቅኝት ከያዛችሁት በአምባሰል መዝሙርን አምባሰል ቅኝትን በዚህ መዝሙር መያዝ ትችላላችሁ። ከዛ በኋላ እንዴት ነው ስሩ ለውጥ የሚመጣው ካላችሁ ሁሌ ለ5 ደቂቃ ተመሳሳይ የሆነ ሪትም ቴምፖ እየከፈታችሁ ከቀስታ ወደ ከፍታ እየሄዳችሁ ለምሳሌ አሁን በቀስታ ነው። ከዛ እያፈጠናችሁት ከቀስታ፣ ምክንያቱም ጣታችሁ በደንብ ዜማ የሚይዘው ወይ ደግሞ ሰውነት አይምሯችሁ እጃችን የሚለምደው ከቀስታ ነው ሁሉን ነገር። ከዛ እየፈጠነ ይመጣል። በአንዴ ግን በፍጥነት ካላችሁ ሪትም አትጠብቁም። ብዙ ነገሮችን መሰንቆ ላይ የሚቀረውን ነገር አትናትሉም ማለት። ስለዚህ መሰንቆ ላይ ከሌሎች ዜማ መሳሪያ ትንሽ ለየት የሚያደርገው አንደኛ ዋን ስትሪንግ በመሆኑ ነው። ሁለተኛ ነገር ደግሞ ትንሽ አሁን እጄ እንዲዞር ባደረግ ይፈርስብኛል ቅኝት ማለት። ስለዚህ ለዛ ነው አብዛኛውን ጊዜ ከቀስታ ተነሱ ምላችሁ ማለት። ስለዚህ በቲዩነር ራሱ ልቃኘው ብትሉ አሁን እንደዚህ እጃችሁን አስቀምጣችሁት ወይ ፕላስተር አድርጋችሁ አንድ ትንሽ ኪስ ሲጨምሩ ይለያል ማለት። መሰንቆ በቃ በጣም ባለጌ መሳሪያ የሚባል እዚህ። ስለዚህ እናንተ ማድረግ ያለባችሁ ቅኝቱን በትክክል መቃኛችሁን ሬዲ መሆን፣ ከዛ በዛው መሰረት እጃችሁን ጣታችሁን አስቀምጣችሁ የሚከብዳችሁ ከሆነ ፕላስተር ቲዩነር ተቃኙና ፕላስተር ቁጭ አድርጋችሁ ማለት ነው። እኔ መጀመሪያ ሲከብደኝ እንደዛ ነበር ማድረገው ገና ቢግነር እያለሁ ማለት ነው።
ስትሰሙት ራሱ ደስ ይላል። ስለዚህ በአብዛኛውን ጊዜ ፎከስ ማድረግ ያለባችሁ በክፍል አንድ የአምባሰል ቅኝቱ ምንድን ነው የሚለው፣ ሁለተኛ ያሳያችሁ ደግሞ ዜማው አምባሰል እንዲህ መዝሙር ተጫውቼ የላችኋለሁ። ሶስተኛ እንዲህ ምጮትላችሁ እየደጋገምኩ የተለያየ ቦታ አድርጌ እንደ ርክርክ የሚመስሉ ነገሮች የአምባሰልን ዜማ እንዴት እንደሆነ እንድትይዙት ነው። ከዛ እሱን ከያዛችሁ በኋላ በቀጣይ ቪዲዮ ደግሞ ምን እናደርጋለን? ኤክሰርሳይዝን በደንብ እንዴት እንደምትሰሩ፣ ጣታችሁ እንዴት እንደሚለማመድ፣ ምን ምን ማድረግ እንዳለባችሁ በቀጣይ ቪዲዮ እናያለን። ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ እና በመቀላቀል ተባበሩኝ። ሼር በማድረግ ብዙ ተደራሽነት እንድታደርጉልኝ በእግዚአብሔር ስም ጠይቃለሁ። ሰናይ ቀን ይሁንላችሁ። አመሰግናለሁ።